92.82910 የኢትዮጵያ ማህበረሰብ እኮ ሽንት ቤት ከተጸዳዳ በኋላ ውሃ አይጠቀምም። ታዲያ እንዴት ብለን ነው ከዚህ ህብረተሰብ ጋር ፖለቲካ የምንገጥመው? መሰረታዊ የሆነ ህብረተሰቡን የሚለውጥ ነገር ማድረግ ያስፈልጋል። ከሀገሪቱ ፕሬዝዳንት ጀምሮ እኔ በጣም ነው የሚገርመኝ፣ ሌሎች ባለስልጣናትም ታዋቂ አርቲስቶች ፐብሊክ ፊገርም ጭምር ሽንት ቤት ሲጠቀሙ ውሃ መጠቀማቸውን ተንቀሳቃሽ ምስል ወይ ቪዲዮ ተሰርተው ህብረተሰቡ አዌር መደረግ ይገባል። አይደለም መሰይ እዚህ ላይ መሰራት ይገባል። እኔ በጣም ነው የሚገርመኝ። ቀደምም እንዳልኳችሁ ሽንት ቤት መጠቀም የማይችል መጥተው እዚህ ፖለቲካ ከመተንተኑ በፊት በደንብ ሽንት ቤት መጠቀም መማር አለበት ብዬ ነው የማስበው። የኢትዮጵያ ህዝብ በአንድነት ሆኖ ማለት ነው፣ በአንድነት ሆኖ ከዛ ክልል ከዚህ ክልል ከዛ ብሔር ከዚህ ብሔር ታይባል ፖለቲካ ከመተንተኑ በፊት ወደ ፖለቲካ ሳይገባ በፊት ሽንት ቤቱን በአግባቡ ይጠቀም፣ ውሃ ይጠቀም። ውሃ አንዳንዱ ሶፍት ይጠቀምና ሽንት ቤቱ ከሳምንት በኋላ ይዘጋል። እነመሳይ በዛ ዙሪያ አሁንም እኛ ተመልሰን አሁንም በዛ ዙሪያ ሌላ ፖለቲካ አጀንዳ እናራምዳለን፣ እንተነትናለን፣ እንበትናለን፣ እናበጥራለን። ስለዚህ ሁላችንም እኔ ከውስጥ የለውበትም